ሰላም 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 ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ከቻፕ ስቶሪ ጋር ዛሬም ተመልሰናል። ሰላም ናችሁ? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን ክቡራትና ክቡራን እንግዲህ ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችን ሁኑ። ሁላችሁም ደግሞ ቪዲዮውን ብዙዎች ጋር ተደራሽ እንዲሆን ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን። ምን አዲስ ነገር አለ? ያው አዲስ ነገር ደግሞ የኢራንና የእስራኤል ጉዳይ ነው። እያጧጧፉት ነው በቃ እና ቅድም አንድ ፎቶ እያየው አየር ላይ ማለት ይሄን ያህል 100 ሚሳኤል ተወንጭፎ ይሄን ያህል ከሽፏል ይሄን ያህል አርፏል የሚባል ነገር አለ አይደል? እና ፒክቸሩ ላይ ያዩት ምን ያካክላል መሰል እንደቀል ከሽፎ ራሱ የወደቀው ከሽፎ ራሱ ቢወድቅ ቢያርፍብህ ዱቄት የሚያደርግ ነገር ነውና ምን ያካክላል? ብዙ ነገር ያፈርሳል አይደል? ምን ያካክላል? መሬት ላይ ሆኖ አይቼው በጣም ገርሞኛል። አይቢኤም ነው ምናምን የሚባለው ሚሳኤል ነው አይደል? በጣም እኮ ግዙፍ ነው። ግዙፍ ነው። እንዴ በጣም ግን ቴክኖሎጂ ገርማል። አየር ላይ የሚበትነው ምናምን አቋርጦ የሚሄደውም እኮ ኪሎ ሜትር እና ርቀት እኮ ቀላል አይደለም ያሏት እኮ ኢትዮጵያ ይደርሳል። ከኢትዮጵያ ሁላ ያልፍም ብለህ ነው ያልፋል። ትራምፕም ደግ አደረጋችኋል ሰማ ብላችሁ ነው ምናምን ብሏል የሚል ዜና አይቻለሁ ቅድም። የዩክሬን ይቆማል ብለን እንጠብቃለን። ጭራሽ አይናችን እያየ ሌላ ጦርነት ሊጀመር ነው። እዚሁ ያሳዝናል። እንትን ነዳጅ ወዲያው ጨመረ። ወዲያው አይገርም? ወዲያው ጨመረ ነዳጅ። ይሄንን ተጠቅመው ደግሞ አገባ። ሁል ጊዜ እንደዚህ አይነት ነገር ኢንዲዩዘሩ እኮ ነው ዱቄት የሚገባው። ታች ያለው ማህበረሰብ ነው። ጦርነት በተነሳ ቁጥር ኖሮ የሚጫነው መከራው የሚበዛው ታች ያለው የሚሞተውም ላይ ያሉት ባለስልጣኖቹ ማዘዝ ነው። ለነገሩ የኢራን ባለስልጣኖች ሞተዋል በርግጥ። ያ ብቻ ግን ያሳዝናል። አንድ ዓለም ያኛው ይቆማል ብለን ስንጠብቅ ሌላ ተጨማሪ ጦርነት መምጣቱ በጣም ያሳዝናል። በጣም እና ቀጥላለሁ ብላለች እስራኤል መሰለኝ አይደል? እንግዲህ እስቲ እናያለን። መቼም ሲል ነበር ያየሁት ዜና ላይ። ቢቆም ነው እኛማ እንዲያለ ዓለም ነው ሁላችንም። ጦርነት ምንም ይበጀው ነው። ደግሞ በባለፈው ቪዲዮአችን ላይ ስለ ጦርነት እያወራን ጦርነት ከሌለ እንደዚህ የለም እያልን አልነበረ? ጥናት ሰሩ ምናምን ይሄን ይመስላል። ክቡራትና ክቡራን እናንተም እንግዲህ ሁላችንም በጸሎት ዓለም ሰላም እንዲሆን መትጋት ብቻ ነው። ምንም ከዛ ውጭ ምናዋጣው አቅም የለም። ደግሞ ማንንም የሚጠቅም ነገር አይደለም። በቃ በጣም አስቀያሚ ነው ጦርነት። በጣም አስቀያሚ ነገር ነው። ወደ ታሪኮቻችን እንለፍ። አንድ 4-5 የሚሆኑ አጠር ያሉ ታሪኮች አሉን ዛሬ። መጀመሪያ ወደ አውስትራሊያ ነው የምንሄደው። አውስትራሊያ የምሳ ግብዣ ነበረ እና በሚያሳዝን ሁኔታ በሞት ተጠናቋል። ጉዳዩ እንግዲህ እንደዚህ ነው። ኤሪን ፓተርሰን የምትባል የ50 ዓመት ሴትዮ አውስትራሊያዊት አለች እና ለተፋታችው ባሏ እና ቤተሰቦቹ ምሳ አዘጋጅታ ትጋብዛቸዋለች ማለት ነው። ኤክሷን በፋሚሊዎች ማለት ነው። ኤክሷንም ጭምር እሱም ተጋብዟል። እና ግን ለመጋበዝ የተጠቀመችበት ሲስተም ምንድነው? ካንሰር እንዳመማት እና በቃ ያው የምታወራው ሰው ብዙ እንደሌለ። ስለዚህ አሁን ቢለያዩም በአንድ ወቅት ግን ቤተሰቧ ስለነበሩ በቃ ያው ብንለያይም ግን በአንድ ወቅት ቤተሰብ ነበርንና ከናንተ ጋር ላወራ ነው ብላ ነው ያንን ተጠቅማ ነው የጋበዘቻቸው። በትክክልም ሆስፒታል ገብታ ወጣለች። ሰርጀሪ አርጋ ወጣለች። ግን የደበቀችው ምንድነው? ሰርጀሪ አርጋ የወጣችው ለካንሰር ሳይሆን ለክብደት ለመቀነስ ነው። ኦኬ ጭራሽ የውበት ነው። እነሱ ግን የሚያውቁት ምንድነው? በካንሰር ምክንያት ሆስፒታል ገብታ ሰርጀሪ አርጋ እንደወጣች ነው። እና እንዳልኩ ከወጣች በኋላ ምግብ ታዘጋጃለች። የምታዘጋጀው ምግብ ውስጥ ደግሞ ምን አለ? እንጉዳይ አለ። መሽሩም በመሽሩም የሚሰራ ምግብ ነው። እና ካዘጋጀች በኋላ ያው ትጋብዛቸዋለች። ይመጣሉ። ባልየው ግን አይ እኔ አልመጣም ብሏል። ልክ የምሳ ግብዣው እንደነገ ሊሆን ዛሬ ላይ እኔ አልመጣም አልፈልግም ብሎ ይቀራል። ግን የእሱ እናትና አባት ሌሎች ተጨማሪ 2 ዘመዶች 4 ሆነው ይሄዳሉ እሷ ጋር። እዛ በኋላ እንግዲህ ያው ከ4 ውስጥ አንዱ ብቻ ይተርፋል ማለት። ያን ምሳ ከተመገቡት 3ቱ ይሞታል። ያልሄደ ሄዶ በልቷል። አንደኛው ግን ተረፈ። ያው ሆስፒታል ገብቶ ትሪት ተደርጎ ምናምን ይተርፋል። 3ቱ ግን ያው ይሞታሉ ማለት ነው። ምንድነው ችግሩ? ችግሩ ምንድነው? ያው ከዛ በኋላ ተጠረጠርና በኋላ ሲጣራ ምናምን ነው። ባልየው ነው መጀመሪያ እንትን ያላት አንቺ ነሽ ለዚህ ሁላ ተጠያቂ ምናምን ብሎ ያላት
ምክንያቱም እሷ ጋር ሄዱ፣ ምሳ በሉ፣ ሞቱ። በጣም ትክክለኛ ጥርጣሬ ነው። ያ እና መሽሩም ማድረቂያ እንደዚህ እንጉዳይ ሲሰበስቡ የሚያደርቁበት አለ የሆነች መሳሪያ። እሺ ገባ? እርጥቡን አያስቀምጡትም፣ አድርቀው የሚያስቀምጡት አሉ። እና ማድረቂያ መሳሪያ ቤቷ ውስጥ አይቶ ነበረ የመሽሩም። እና መሽሩም ደግሞ በባህሪው ማወቅ አለብህ የትኛው እንጉዳይ ነው የምትበላው። የሚበላና ማይበላ አለ፣ የሚገላል፣ በጣም የሚገላ አደገኛ አለ። እና እሱን ተጠቅማ ነው እሷ እንግዲህ እዛ ምግብ ውስጥ ያረገችው እና ያበለች የሰጠች መርዛማውን ሆን ብላ አውቃ ማለት ነው ምግብ ውስጥ። እና እዛ ውስጥም ባልየው ታስበው ነበረ፣ ያው ከግብዣ ውስጥ እንዲመጣ ጋብዛው ነበረ። እሱ እንደው እግዚአብሔር ሲያተርፈው ቀረ እንጂ። እና በዛ ምክንያት ወላጆቹን እና አንድ ዘመዱን በሞት አጥቷል ማለት ነው። አንደኛው ቦምብላ መሆኑ ተረጋገጠባት ማለት ነው። ተጠየቀች በኋላ እኔ ምንም አላረኩም፣ እኔ መሽሩሙን የገዛሁት ከኤዥያ ሱቅ አለ እዛ፣ ከዛ ሄጄን የገዛሁት። እነሱ አንዳንዴ ያጭበረብራሉ፣ ይሄ ነው ብለው የሚሸጡትና ያልሆነ ነገር ይሸጣሉ፣ አይታመኑም ምናምን ብላ በእንደዛ ለማሳበብ ትሞክራለች። እና ምግቡን ስሰራ ደግሞ ይሄውና የሰራሁት ምግብ እንትኑ ምን እንዳለው እንዴት እንደሚያስፈልግ እኔ ደግሞ ለየት እንዲል ጣፈጥ እንዲል ብዬ ከዛ ከኤዥያዎቹ ገዝቼ አርጌ በላን። እኔም በልቻለሁ አለች። ግን እኔ ምንድነው በላዩ ላይ ቶሎ ብዙ ኬክ በልቼ ነበረ። እና ልክ ወዲያው እነሱ እንትን እንደሄዱ አስመልሼዋለሁ። ጣቴን ጉሮሮዬን አስነክቼ አስወጥቼዋለሁ። እና ወደ ታችም አስቀምጦኝ ነበር ምናምን፣ ለዛ ነው ምንም ያልሆንኩት ብላ ትላለች። አንቺ ከበላችሁ አንድ ላይ አንቺ እንዴት ምንም ሳትሆኝ ተረሽ ተብላ ማለት ነው። በእንደዛ ሆኜ ነው የተረፈ። በነገራችን ላይ እንደዚህ ከበሉ በኋላ ጉሮሯቸውን እየነኩ የሚያስወጡ እንትኖች አሉ፣ ሰዎች አሉ፣ ጭንቀት ነገር ያለባቸው ማለት ወይኔ ብዙ በላሁ በቃ ወይ ልወፍር ነው ወይ የሆነ ነገር ለሆነ ይበሉና ሄደው እኔ እዚህ ማቃቸው አሉ በእንደዛ። እና እንትኖች ናቸው ደግሞ በጣም ወጣት ገባ የሆኑ ናቸውና ወይ ልክ ከበሉ በኋላ ቶሎ ብለው ወይ ወደ ባኙ ሄደው ወይ ለምን መጀመሪያው ነው ለምን ይበሉት አለመብላት መጀመሪያው ከበሉ በኋላ ግን ቶሎ ጉሮሯቸውን ነክተው የሚያስወጡ አሉ። በቃ እንደ በሽታ እንደ ህመም ነው በቃ የሆነ ያው የሆነ ነገር ልክ አይደለም። እንደዛ ነው። ከሷም ያው የክብደት መቀነስ ጋር የተያያዘ ነገር አላት አይደል? ኬኩን ብዙ ከበላው በኋላ እንትን ስላለኝ ነው። እና ለምን ዋሸሽም ተብላት እና ለምን ዋሸሽም ተብላ ተጠይቃ ነበረ። ካንሰር ለምን በቃ ክብደት ለመቀነስ ነው ለምን አላለችም? አይ እኔ አፍሬ ነው አመጋገቧን መቆጣጠር ሳትችል ቀርታ ሰውነቷን መቆጣጠር አቃታት እንዳልባል ስላፈር ክብደት ለመቀነስ ነው አላልኩም። ካንሰር እና ለምን እሺ ታዲያ ለምን ጋበዝሻቸው? ለዋይ ለምን ታዲያ የማይመስል ነገር ነው እኮ። አሁን እኮ መመረዟ ምንም ጥያቄ የለውም። እሷ ምንድነው የምታሳብበው ግን እዛ የገዛሁበት ሱቅ እኔ ሸጡልኝ ልክ ነገር አይደለም ማለት ነው እንጂ እኔ አይደለም የምታሳብበው እሷ። እና ለራሷ ራሱ እንትን የቆመችው እንደ ጠበቃ ራሷ ናት። ማንንም አልፈልግም ራሴ ነኝ ራሴን ዲፌንድ ማድረግ የምፈልገው ብላ ማለት ነው። እና ያው የካንሰሩን ውሸት አምናለች። ከዛ ውጪ ግን በቃ ይጠብቃታል እንግዲህ ፍርድ ይጠብቃታል። ይገርማል። አሁን የባልየው አተራረፍ ስትነግረኝ ምን አስታወስኩኝ? ሰሞኑን አውሮፕላኑ ተከስክሷል ነበር፣ የሆነ አውሮፕላን ከህንድ ተነስቶ ወደ እንግሊዝ እየሄደ ነበር እና አርፍዳ የቀረችውን አያት 10 ደቂቃ አርፍዳ በ10 ደቂቃ አረፈለች። ክራውድድ ሆኖ አመለጣት ተረፈች። በቃ አትሙች ያላት ነብስ። እዛው አውሮፕላን ውስጥ ደግሞ ሌላው የሚያሳዝነው በጣም ታሪክ ለብዙ አመት ፕሮሰስ አድርጎ ሚስቱን ልጆቹን ፋሚሊዎቹን ለመውሰድ አድርጎ ጨርሶ ከእንግሊዝ ሀገር ብቻቸው እንዳይመጡ ይዟቸው ለመምጣት መጥቶ ይዟቸው እንዳለ ፋሚሊዎቹን ይዞ ገብቶ ሞቱ። አይገርም እንዳለ በጣም የሚያሳዝነው ህይወት እንደዛ እዚህ ጋር እዚህ ተርፎ ስታይ እዛ ጋር ደግሞ በጣም ያሳዝናል። ፕሮሰስን ስትጨርስ ፋሚሊዎች የመቼ አምጥቼ ያለውን መንገላታት ታውቀዋለህ። ቤተሰብ ለማምጣት ያለው ፕሮሰስ ምናምንና ያን ሁሉ አልፈ እንደገና ቪዛቸው ለማምጣት ሄደ ሰብስበ ቤተሰብህን በቃ ይዘህ ገብተህ አውሮፕላን ውስጥ እነሱም ገና ሄደ ስንት አልመዋል። ይሄን እኮ ከዛ የሚሄዱት እዛ ኑሯቸው ምናምን ያስቡታል። ታዲያ ከዛችሁ ቅርብ ላይ ነው ደግሞ የወደቀው። እዛው ተነስተ እዛው ይገርማል። አቻለ ያስገቡን በሰላም ይገባ ይሆን ኤርፖርት ላይ ይወስዱብን ይሆን? ያው ስትሄድ እሱን ነው የምታስበው እንጂ መቼም ይወድቃል ብለህ አታስብም። በጣም የሚያሳዝን ታሪኮች አሉት። ያው ከተረፈው ሰው ውጭ ማለት ነው። ለበጎ ነው የሚባለው ነገር አየህ፣ ሁልጊዜ እንደዛ ነው ማለት ያለበት። አንዳንዴ ሲሆን ሁሌ ይሰራል።
ለበጎ ነው ብለህ ነው። አሁን አረፈደች 10 ደቂቃ ይኸው ነፍሷ ተረፈ። ባይከሰከስም በቃ ስለተከሰከሰ ብቻ አይደለም ለበጎ የሚሆነው። በቃ ባይከሰከስም አንዳንድ ነገሮች ያለ ጊዜያቸው ምንም ነገር አይሆኑም። በቃ ለበጎ ነው ብለህ ነው መውሰድ ሁሉንም። ሰው ናት በሳጫለ ምናምን ይገባኛል። ግን እንዲህ ነገሮችን ስታይ ትንሽ ለትንሽ ጊዜ ስንቅ ይሆናል። ያው ሰዎች አይደል እንረሳዋለን። ቺን አሁን አየናል ትንሽ ቺን ሰሞን አረ ለበጎ ነው ትላለህ የሆነ ነገር ከዛ ስትረሳለህ ደግሞ ሰው አይደል ነገ ደግሞ ማማረር ውስጥ ትገባለህ። የሆነ ነገር ስትሰማ ደግሞ እንደገና መለስ ትላለህና እንደዛ ነው። ነፍሳቸውን እግዚአብሔር ነፍሳቸውን ያሳዝናል በጣም። እንለፈ ወደሚቀጥለው አይደል? የሚቀጥለው ደግሞ ወደ ጋና ነው የምንሄደው። እንግሊዝና ጋና። እዛ አንድ 14 ዓመት ልጅ የፍርድ ቤት ኬዝ የሰዎችን ትኩረት ስቧል። ነገሩ የሆነው እንደዚህ ነው። ቤተሰቦቹ እንግሊዝ ነው ያሉት፣ እሱም እንግሊዝ ነው ያደገው እና 14 ዓመቱ ላይ ግን ሲያዩት የልጁ ሁኔታ ምንም ጥሩ አይደል፣ በጣም ጥሩ አይደል እና ያለበት ጋንግ ነገር ውስጥ ገባ ለመግባት ይሄ ቢላ እንግሊዝ ለንደን ምናምን ደግሞ ለንደን ነው የሚኖሩት እና በጣም ቢላ በጣም ነው የሚጠቀሙት። ዜናም ላይ አይተህ ከሆነ ሁሌ ነግረኛልም። አንድ ባለፈውም እንደውም እዛ ያላችሁ ብለህ ኮመንት ላይም ጽፈውልን ነበረ። ኢቭን አይሸጥም ማለት ቁልፍ ውስጥ ነው የሚቀመጠው ኖርማል ሱቅ ውስጥ እንግዲህ አስበው እና ብቻ የማይሆን ነገር ውስጥ እየገባ ሲመጣ ቤተሰቦቹ ናበል አገር ቤት ሰው ታሟል፣ ዘመር ታሟል፣ ጠይቀን እንመጣለን ይሉና ይዘውት ጋና ይሄዳሉ። እሱ ያደገው የኖረው እንግሊዝ ለንደን ውስጥ ነው። እዛ ይወስዱና ከዛ በኋላ ምን ያደርጉታል? አዳሪ ትምህርት ቤት ያስገቡታል። ጋና ማለት ነው። በቃ አትሄድም እንግሊዝ፣ አዳሪ ትምህርት ቤት ይሸኙታል ማለት ነው። እና እሱ እዛ ሄዶ ጦጣ ይሆናል። ዝም ብሎ ተነስቶ መመለስ አይችልም እንዴ ገባ። እዛ ትንሽ በቃ ያው አልተመቸውም፣ ያው እንደዛ አልሆነለትም ምናምን ብዙ ለመፈንዳትም አይመችም። እነሱ እንግዲህ እሱን ፕሮቴክት ለማድረግ ነው ይሄን ያደረጉት። እንግዲህ ወላጅ ሆኖ አስበው ከትምህርቱ ይልቅ ሁሉ ነገር ቀርቶበት እዛ ቢሆን ይሻላል እንግዲህ ነፍሱ ቢተርፍ ብለው ነው። ሰላማዊ ዜጋ ያለውን ችግር እዛ ያለው ይሻላል እዚህ ከሚያመጣው ችግር ብለው ነው እንደዛ ያደረጉት። ከዛ በኋላ እሱ ደግሞ በቃ ከባህልም ከምንም የማያውቀው ቦታ ነው ገባ እዛ። ምክንያቱም ተወልዶ ያደገው እዛ እንግሊዝ ስለሆነ እና ገለልተኛ ይሆናል ማለት ነው። እዛ ልጆችም ሙድ ይዙበታል፣ ይስቁበታል ምናምን ነገር እና ሲኦል ውስጥ ምኖር ነው የሚመስለኝ ነው ሲገልጸው አገላለጹ። ሲኦል ውስጥ ምኖር ነው የሚመስለኝ ብሎ ነው የሚገልጸው እና እንደምንም ብሎ ሰው ፈልጎ አንድ ጠበቃ ይከሳቸዋል ወላጆች ደህና ከምኖርበት ከሀገር ያምጥተው እንደዚህ ያደረጉኝ ብሎ። ያ ክስ የት ይሄዳል? ይደርሳል እንግሊዝ። ይሄኛም ሀገር አለ እነግርሃለሁ። ፍርድ ቤት መታየት ይጀምራል ማለት ነው። እንግሊዝም ሀገር ፍርድ ቤት ኬዙን ይዘዋል። ምክንያቱም ልጁ እንግሊዛዊ ነው። ጋና እንግዲህ እኔ አላቅም፣ ምናልባት ሁለት ዜግነት ትፍቀድ አትፍቀድ፣ ምናልባት እንደዛም ሳይኖራቸው የሚቀር አይመስለኝም ወላጆቹ፣ ግን እርግጠኛ አይደለሁም። እሱን በደንብ ቼክ አላረኩም። ምክንያቱም የሌላ ሀገር ዜጋ ቢሆን አንድ ቦታ የወሰድከው ቀጥታ እንደ ኪድናፕ አረከው ተብሎ ወዲያው ፖሊስ እንትን ይል ነበር። እንዲህም በፕሮሰስ ፍርድ ቤት ምናምን ለምን እንደጠበቀ አልገባኝም። እና ያው በፍርድ ቤት ኬዙ እየታየ መጀመሪያ ፍርድ ቤቱ ምን ይወስናል? ለወላጆች ያው ቀርበው ያስረዳሉ። ልጁ የሄድበት የነበረው መንገድ እንደዚህ ነው፣ ወንጀል ውስጥ ሊገባ ነው፣ ወይ የራሱን ህይወት ያጣል ወይ የሰው ህይወት ይወስዳል፣ ያለን አማራጭ ይሄ ነበረ፣ ወስተ ይሄን ተጠቅመናል ብሎ ይላሉ። ልክ ናችሁ ብሎ ፍርድ ቤት ለነሱ ይፈርድላቸዋል ማለት። ስለዚህ አዳሪ ትምህርት ቤት ቀጥል እዛው አረባክ ብሎ ይፈርድላቸዋል። ከዛ በኋላ ይቆይና እንደገና ይግባኝ ይላል። አረ ያለውበት ሁኔታ በጣም አሳዛኝ ሁኔታ ነው፣ እዩኝ ተመልከቱኝ ምናምን ብሎ እንደገና ይግባኝ ይላል። ያው ጠበቃው በዚህም ብሎ እንትን ይላል። ኬዙን በደንብ አጠናክሮ ይሰራዋል ማለት ነው። ኬዙን በጣም አጠናክሮ ሲሰራው ደግሞ አሁን በሁለተኛው እሱ ልክ ነው፣ የማይፈልግበት ቦታ አንስታችሁ እዚህ ማምጣት የለባችሁ ተብለው ደግሞ ፍርድ ወደ እሱ ይሆንለታል ማለት ነው። እና የመምረጥ መብት አለው። ይፈልግ እዚህ ካልፈለገ ደግሞ እዚህ መሆን አንደሬጅም ቢሆን 14 አንደሬጅ ነው እና እንደዛ ተብሎ እንግዲህ ተወስኗል። ያው እንግዲህ አሁን የጉዞ ሁኔታ እንዴት አሬንጅ እንደሚደረግ አልተገለጸም። እሱ ነው በቃ የቀረው፣ ምክንያቱም ለሱ ተፈርዶለታል። በጣም ይገርማል። የሚገርም ነገር በአበሻ በእኛ ኤግዛክት ተመሳሳይ ታሪክ ነበር ማቀውና ምንድን ነው የሆነው? በጣም ያስቸግራሉ። መንታ ናቸው እነዚህ ደግሞ እና ከዛ እንግሊዝ ሀገር ነው ደግሞ እና ይዘዋቸው በጣም ያስቸግራሉ ማለት ነው። ሀበሻ ናቸው። ግን እንግሊዛዊ ነው ዜግነታቸው። እኮ ግን ኢትዮጵያዊ ናቸው። ያው
ይዘዋቸው ቤተሰቦቻቸው ይዘዋቸው መጡና ኢትዮጵያ ያው ግርፍም ጭምር ነው ማለት ኢትዮጵያ ስለሆነ ማንም አታመጣም ፖሊስ የለም ምን የለ እድሜያቸው ስንት ነው ወደ 11 ዓመት ምናምን ናቸው ያው ከ18 በታች ናቸው ኦኬ ዞሮ ከዛ ግርፍ ምናምን እና ሃርድ ምናምን በቃ ማለት እንዲህ አይነት ላይፍም አለ የሚለውን እንዲማሩ ነው እኮ ገብቶ መፈንዳት ገና እየጀመሩ ነው ገረፏቸው ደጋረው ገርፈውም ብለው እዛ ትንሽ ያቆያቸዋል ምናምን ልክ እንደሱ ልጅ አጠያይቀው ምናምን የእንግሊዝ ኤምባሲን አገኙት ማለት ነው ወጥተው ከቤት ሄዱ እና ወላጆቼ እንትን አገራችን አላሉ አገሩ እዚህ አምጥቶ አቢዩዝ አድርጎናል እንደዚህ ብለው ወላጆቻችን ምናምን ብለው ቀውጤ ኤምባሲ ሄደው ከዛ ዜግነታቸው እንደዛ ነው ምናምን ወደ ሀገራቸው ነው ከዛ ስነዛዛ ፍርድ ቤት ልጆቹ ተወሰዱ መንግስት ወሰደ ልጆቹን እነሱ ስቃይ ፍርድ ቤት ከዛ መጨረሻውን እንደውም አልሰማንም በምናውቃቸው ሰዎች የሰማው ታሪክ ነው እና በጣም የሚገርም በጣም ከባድ ነው በጣም ይገርም ይጠይቃሉ ልጆቻቸውን አጡ ተነጠቁ ምክንያት ነው የሚፈልጉት ልጅ ለመንጠቅ እንደገና ደግሞ በወንጀል ይጠየቃሉ ልጆቹን ሌላ ቦታ ወስደ በመግረፍ በመምታት ይሄንን እኮ አሁን ይሄን ኤምባሲ ሄዶ እንደዚህ መናገርን ልጆቹ ከየት አመጡ አሁን ዘመኑ ኢንተርኔቱ ብዙ ነገር አለ ይጻጻፋሉ ወያያሉ ምናምን እንዲያታረጉም ይሏቸዋል ገባ ይሄ የፋሚሊ እኛ ያደግንበት አሁን ኢትዮጵያዊ ስትሆን ምናምን የቤተሰብ ነገር አለ የፈለገ ነገር ቢሆን ትንሽ ኢትዮጵያ አድገ ምናምን ከሄድክ ታከብራለህ እንትን አለ አይደል የፋሚሊ ነገር ወላጅን አትከስም ወላጅን አታሳት እንደፈለገ ቢሆን ጉዳያቸው አይደል አንዳንዴ ግን ኮሌጅ ናቸው እኮ አያመዛዝኑም እኮ ገባ የሌላኛውም ልጅ እኮ አያመዛዝንም ሌላኛውስ ልጅ ያመዛዝናል ያው እንግዲህ እና ምን ይመስላችኋል ብዙ ጊዜ ደግሞ ውጪ የሚያድጉ ልጆች ልክ 16 አካባቢ ሲደርሱ በቃ መውጣት የፈለጉትን ማድረግ ምናምን ይፈልጋሉ 15 16 ላይ እና ያሉ በቃ ገባ በደንብ የተሟላ ነገር ይፈልጋሉና ቢወጡም ያገኙት ይመስላቸዋል ይወጣሉ ይሞክሩታል ፎስተር ቤት ሄደው ምናምን ስርም የለም ይሄ ትስስር እንዴት ነው ፋሚሊህን መውደድ በነጮቹ የምታወራለ ልጆች ወላጆቻቸውን በቃ ከሆነ እድሜ በኋላ ዞር ብለው እኮ ያው እንደዛ አርጅተው ስንት ጎረምሳ ልጅ እያላቸው ምናምን ጋሪ ሲጎትቱ ነው የምታያቸው ምናምን አለ አይደል የሆነ ነገር የፋሚሊ ትስስር አስተዳደጋቸው ነው የለም ለምሳሌ ልጅ ሲያሳድጉ ገና ህፃን አዲስ ተወልዶ ጀምሮ እዛው አልጋ ውስጥ ከዛ በኋላ እዛው ለብቻው ክፍል ማታ ሲተኛ የአንድ ዓመት ልጅ እዛው እኮ አንድ ክፍል አይደለም እኮ ለብቻ እዛ ክፍል አድርገው ይሄን የሚያደርጉት እኮ ሆን ብለው እኮ ነው ኢንዲፔንደንስ እንዲኖረው እንዲሆን ነው እና በኋላ ላይ ያው ቶሎ ይወጣል ከቤት እንዴት አድርገው ትስስሩ ይፈጠር ገባ አንድ ላይ በደንብ እኮ ጊዜ አሳልፈው ምን ብለው በቃ እንደ ልጅ ሁላችንም እንዳደግ ነው ቢሆን ያ ነገር ይኖራል ብዬ ገምታለሁ እንግዲህ ያ ከባድ እንደውም እነዚህ መጀመሪያ ላይ አሪፍ ፍርድ ተፈርዶ ነበር ገባ እዛው ይሁን ምናምን የሚለው ገርሞኝ እኮ ነው እንዴት ምናምን ብዬ ገባ እሱን ያልኩ አሁን ኢትዮጵያ አይፈቀድም ሁለት ዜግነት ምናልባት ትውልደ ምናምን አለን አይደል ትውልደ ኢትዮጵያዊ እሱ ዜግነት አይደለም የሌላ ሀገር ዜጋ ነህ ግን ትውልደ ኢትዮጵያዊ ነህ ኢትዮጵያ ነው የተወለድከው ነው ሁለት ዜግነት አንዳንድ ሀገሮች ሁለት ዜግነት ይፈቅዳሉ አባ እንግሊዛዊም እንግዲህ ምናልባት ጋናዊም ሊሆኑ ይችላሉ እነዚህ ወላጆች እና ምናልባት ልጁም ጭምር አላቅም ቢሆን ነው እንጂ እንደ ኪድናፕ በቃ አግተውት ነው ተብሎ ነበር ወዲያው በፖሊስ በመናም ነበር የሚወሰደው ወሰዱ እነዚህ እኮ ከኢትዮጵያ ነው የጫኗቸው እና ብቻ እንደዛ ሆኗል ያሳዝናል ትንሽ ከባድ ከተማ ነው እንለፍ ወደሚቀጥለው ደግሞ ወደ ራሽያ ነው የምንሄደው ራሽያ ሁለት ወላጆች ለ7 ዓመታት ያህል ሞቷል ተብሎ የተነገራቸውን ትንሽ ልጃቸውን አግኝተውታል ከ7 ዓመት በኋላ አንድ ወጣት እናት ናት ሆስፒታል ትገባለች መውለጃ ጊዜዋ ደርሶ ሆስፒታል ገብታ ተወልዳለች ማለት ነው እና ግን ልክ ስትወልድ ነው ወዲያው በጣም አሳዛኝ ዜና የሰማችሁ እዛ ነርሶቹ ዶክተሮቹ ምናምን ምን ይለዋታል አው ህፃኑ እንትን የለውም ምንም የመትረፍ ምንም አይነት እድል የለውም እና በቃ ያው ፊርማ ፈርማችሁ ያለችውን ጊዜ መንግስት እዚህ ጋር ሆስፒታሉ ከመንግስት ከበር ያደርግለታል ያቺን ቀን ወይ ሰዓታት ከዛ በኋላ በቃ ይሞታል ከዛ በቃ ቀብሩም በዛው ይሆናል ገባ ከፈለጋችሁ እንደዛ ማድረግ ትችላላችሁ ተብሎ ይቀርብላችኋል በቃ በጣም እያዘኑም ቢሆን ምን ያደርጉታል ይፈርማሉ ማለት ማማራጭላችሁ በቃ ተወሰነች ቀን ቢቆይ ነው ቢበዛ ብለው ነው ያሏቸው እና በጣም አዝነው
ወደ ቤት ይሄዳሉ። ቤት ከገቡ ከ5 ቀናት በኋላ ግን በቃ ውስጣቸው በጣም ይከነክናቸዋል ማለት በጣም ይከነክናቸውና ተመልሰው ወደ ሆስፒታል ይሄዳሉ እና እባካችሁ በቃ ልጃችንን ስጡንና አንድም ቀንም ቢሆን 2 ቀንም በቃ አንድ ላይ አሳልፈን የሞተ ጊዜ ሙት በቃ ውስጣችን ጥሩ አልተሰማንም ብለው ይሏቸዋል። ሆስፒታሉ ደግሞ በጣም እኮ አረፈዳችሁ ቆያችሁ እኮ ህፃኑ እኮ ኦልሬዲ ህይወቱ አልፏል የለም ሞቷል ይባላሉ። ከዛ በኋላ በቃ እንግዲህ በጣም ያዘኑ ወደ ቤታቸው ይመለሳሉ ማለት ነው። ይሄ ከሆነ በኋላ 7 ዓመታት ያልፋሉ። 7 ዓመታት ያልፉና የሆነ ቀን እናትየው ገንዘብ ልታወጣ ስትል ገንዘብ ማውጣት አልቻለችም ከባንኩ ታግዶባታል። ናግራ ይገባታል። በኋላ ማን ያገደብኝ ብላ ትላለች። ይሄኛው መስሪያ ቤት ነው ብለው ያንን የመንግስት መስሪያ ቤት ይነግሯታል። እዛ ሄዳ ሁኔታው ሲጣራ ለካ በስተት ነበረ የተላከላቸው እንትን $4100 ክፈሉ ይሄ ኦርፋኔጅ ልጁን ያስገባችሁበትን ተብሎ ነው የተላከላቸው ማለት ያስገባችሁበት። እነሱም አያውቁት እና ለካ እነሱ ማሳደግ እንደማይችሉና እንዴት ነው እዛ ጋር አንድ የመንግስት አካል እያሳደገላቸው እንደሆነ ነው እና መክፈል አለበት የተወሰነ በየጊዜው ከዛ አካል ገባ። እሱ ሳይከፈል ተጠራቅሞ ነው ወደ $4100 የሆነው። እና መስሪያ ቤቱ ደግሞ ያው ኦዲት እየተደረገ ምን እያለ ማን ነው አለው ሲታይ አልከፈሉም እነሱ። እዛ በቤታቸው አድራሻ ሲሄዱ ከ7 ዓመት በፊት ነበር እንግዲህ ያን አድራሻ የጻፉት የሉ ማይገኙ ስማቸው ግን ስላለ በዛ ምክንያት ነው ባንኩ ያሳገዱት ያገኛቸው። አዎ በባንክ ገንዘቡን ያሳገዱት እና የዛን ጊዜ ለካ በቃ በአጭር በትንሽዬ የእንትን ስህተት ነው የዶክመንት ስህተት ነው በቃ ሞቷል ልጁ ምናምን ነው የተባሉት እንጂ አልሞተም አለ ልጁ አድጎ 7 ዓመቱ ነው። ሎተሪ ነው። በጣም የተደበላለቀ ስሜት ነው። እናትየው ወዲያው ነው የወደቀችው ልክ እንደ 7 ዓመቱ ነው አለ መኖሩን ስትሰማ የደስታ ፌንት ነው ያደረገችው ወዲያው። በኋላ ቆይታ ነው እንግዲህ ተነስታ ያው ደስታው ምኑም ያው እንትን ያላት ማለት ነው። እና በጣም በሚገርም ሁኔታ አሁን ይሄ ደስ የሚልሃል ያናንድደህማል። 7 ዓመት የልጁን በሏቸው ደስ የሚል ልጃቸው ከልጁ ጋር የሚያሳድግ በሏቸው ግን አረ እንኳን ኖረላቸው በእናት እንኳን ኖረላቸው። ዋናው እሱ ነው መኖሩ ነው። ግን በቃ አንዳንዴ ይሄ በግዴለሽነት ኦፍ ኮርስ ሰው ይሳሳታል። ግን አንዳንድ ቦታ ላይ በጣም ሴንሲቲቭ እንደዚህ የሆነበት ነገር አለ። አሁን ለምሳሌ አስበው ይሄ ቀላል ነገር አይደለም። በዛው ደግሞ ሰለጠኑ የምትላቸው ሀገሮች ላይ እንደዚህ አይነት ስህተቶች ይገርመኛል። እኔ በጣም በሆነ ወቅት እንዴት ምንም ነገር አያልፉም እንደምታውቃቸው ናቸው። ከዚህ በጣም ኢምንት የሆነ ነገር የማያልፉ ናቸው። ገብቷል። አንዳንድ ተራ የምትለው ነገር አያልፉም እኮ። አዛሽ ጋር እንግዲህ የተቀመጠችው ሴትዮ ወይ ሰውዬ በቃ ደክሞት የዛን ቀን ወይ የሆነ ነገር ሆኗል። በቃ ሰው ነው ደግሞ ይሳሳታል። ምንም እንትንም ትለው አይደለም። ግን በጣም የሚያሳዝን ቶሎም አልታረመም ገብቷል። ይሄ እኮ አንዴ ተሳስተ በቃ ነገሩ ሁሉ እስከመጨረሻው። እነሱም የጠየቁት ይሄ ቢል 7 ዓመት ሙሉ እንዴት ሊጠራቀም ቻለ? እንዴት ገባ በሚልኩበት ወቅት አለ በወቅቱን እየጠበቀ እንዴት አልመጣም ብለው ነበር። ግን እንግዲህ ያድራሻ ስህተት ለውጥ ይሁን ምን ይሁን ባልታወቀ ሁኔታ ብቻ ከ7 ዓመት በኋላ ነው ይሄ አሁን መክፈል አለባችሁ ተብሎ ባይመጣም አያውቁም። በቃ በዛው ነው ልጁም ያድጋል እነሱም በቃ እንደሌለ ነው። እንደውም ተመስገን ነው። ይገርማል በጣም ማግኘታቸው። ግን አሁን እንዳልከው እነሱ ጊዜ ተባላባቸው። እንደገና ልጁም የእናትና አባት ፍቅር በልጅነቱ ማግኘት አላል ኢንጆይ አድርጎ የሚያድገውን ነገር አስነጠቁት። እሱ ነው አሁንም ግን አለው ገና 7 ዓመቱ ነው። እንትን ይላል ግን እኔ ደስታው ይበልጣል 20 30 ዓመት ሆኖ ይኖርላቸው ዋናው እሱ ነው። ደስ ይላል። ግን በቃ አቅፈውት ምን ብለው በቃ በጣም ደስተኞች ሆነዋል። እና ሆስፒታሉ ላይ ግን የዛኔ እንደዛ ያለው ላይ ክስ ይመሰርታሉ አይመሰርቱም የሚለው ገና ነው። እንግዲህ ባበሻ ሜንታሊቲ አረ እንኳን እግዚአብሔር ልጄን ሰጠኝ እሱንም እግዚአብሔር ይክፈለው ብለው ዞር ትላለህ። በእነሱ ሜንታሊቲ ግን የሚተውት አይመስለኝም። አሁን እንግዲህ እየተጠበቀ ነው። ምንድነው ሌጋል አክሽን ይወስዳሉ ሆስፒታሉ ላይ ወይስ በቃ ተመስገን ብለው ልጃቸውን ይዘው ወደ ቤት ይሄዳሉ የሚለው ያው አንተ ግን መውሰድ አለባቸው ነው የምትለው ወይንስ ልጃቸውን መውሰድ? ኖ ሌጋል አክሽን መውሰድ አለባቸው ሆስፒታሉ ላይ አለባቸው? ከባድ ጥያቄ ነው። እኔ እንጃ እንዴ በጣም ቀላል መውሰድ አለባቸው ነው የምለው። በደንብ ምንም አይከብደኝም መጠየቅ። ፈጣሪን ታመሰግናለህ ልጅን ስላገኘ። ኦኬ እኮ ልጅን እኮ ስላገኘህ ነው የምልህ እኮ። ግን መሆን ግን ያለበት ነገር ግን እንደኔ ታመሰግናለህ ፈጣሪን እና
ስራቸውን በአግባቡ ባለመስራታቸው ደግሞ እነሱ መጠየቅ ደግሞ ኃጢአት አይደለም። አይ ኃጢአት ነው አይደለም እንዴ እኮ። ስለዚህ እንደውም ለሚቀጥለው ትምህርት ይሆናል። ሰው በሲሪየስ እንደሚወስደው ሲያውቁ አሰራራቸውን ወይ ይቀይራሉ ያስተካክላሉ። ገባ? ስለዚህ እኔ መውሰድ አለባቸው ባይ ነኝ። እንግዲህ ሰውየው ላይ ነው ዞሮ የዛን ቀን ያንን እንትን የጻፈ ሰውየው ላይ ወይ ሴትዮዋ ላይ ነው የሚመጣው። ሆስፒታሉም ኃላፊነት አይወስድም። ገባ? በሰራተኛው ነው ያለው። የአንድ ሰው ብቻም ደግሞ ስተት ላይሆንም ይችላል። ተያያዥ ስተቶች ሊኖሩት ይችላሉ። እንግዲህ ይሄ ሲጣራ ተጣርቶ ምናምን የሚታይ ነገር ነው። እንደዛ ሆኗል ራሽያ። እንለፍ ወደሚቀጥለው ተመልሰን ወደ ዩኬ ነው የምንበራው። እዛ አንድ ልምድ አለ እዚህ ሜይ ወር ውስጥ የሚያከብሩት እና በአሁኑ ተከብሮ ነበረ እና እንትኑ ውድድር ነው። ውድድሩ ምንድነው? ከዳገት ላይ ወደ ቁልቁለት መንከባለል ነው። ልክ ሩጫ ሮጠህ እንደምታሸንፈውላ በቃ ተንከባለ ተንደባለ ምናምን አንደኛ መውጣት ማለት ነው። እና እንደዛ ተካሂዶ ነበረ። እና ደግሞ ሽልማት ምንድነው? የ3 ኪሎ የሚመዝን ቺዝ ነው አብሮ ከፊት ለፊትህ መጀመሪያ ከተወዳዳሪዎቹ እዚህ ጋር ካሉ ከፊት ለፊታቸው ያንከባልሉታል ቺዙን። ከዛ ሰዎቹ ይንከባለላሉ ማለት ነው። እና የጀርመን ዩቲዩበር ነው ያሸነፈው ቶም የሚባል ከጀርመን ወደ ለንደን ሄዶ ዩቲዩበር ነው። ባለፈው አመት እሱ ነበር ያሸነፈው። ከባድ ነው ግን ስትንከባለል በነገራችን ላይ እግር ልትሰብር ትችላለህ፣ ቁርጭምጭሚት ልትሰብር ትችላለህ፣ ወለምታ ሊኖረው ይችላል ምናምን። ፎቶዎቹ ስታያቸው በጣም ነው የሚያስቁት። እና በቃ በጣም ነው የሚንደባለሉት። ይገርማል። እና እሱ ነበር ባለፈው ያሸነፈው እና በአሁኑም ደግሞ እሱ ነው ያሸነፈው። በሚገርም ሁኔታ ራሱ ነው የተንደባለለውና ለዚህ ህይወቴን ነው መስዋዕት ያቀረብኩት ለዚህ ለ3 ኪሎ ቺዝ ብሎ ነው የሚለው። ቺዙን ይዘውና ማንንም አይወስድብኝም ይሄ የኔ ነው ዋናው ይሄ ነው ብሎ ስሙን ነው እንጂ ቺዙ አይደለም እኮ አይደል? ያው ስሙ ማሸነፉ ውድድሩ ለየት ማለቱ ምናምን ነው። እና እንደዛ ብሎ የሚገርም ውድድር ነው ግን በጣም የሚገርም። አሁን እኔ ፎቶዎቹን እያየው በጣም ነው እንትን ያለኝ። ሲጀመር እንዴት አሰቡ? አንደኛ አካሌ ላይ በጣም ጉዳት የሚያደርስ ነው። የሆነ ነገር ተጋግጠ ምናምን ነው እኮ መጨረሻ ላይ ሲደርስ ወደ 180 ወደ 200 ሜትር አካባቢ ነው እንደዛ ምትለባለለው። እንትንስ ነገር የለውም ከቨር የምታደርግበት ያደገኛ ቦታ ላይ አትሸፈንም። ምንም አንተ አትሸፈንም። ያንን የሚቀርጹት ክሮዎች ግን እነሱ ይሸፈናሉ። አብሮ የተንደባለለ የሚቀርጽ አለ፣ የሮጠ የሚቀርጽ አለ ምናምን። እነሱ እንትን ይላሉ ይሸፍናሉ። አንተ ግን ምንም አትሸፈንም። እና እሱ አሸንፏል እንደገና። አሁንም ደግሞ ራሱ ውድድሩ ራሱ ሁለት አይነት ነው። ከተወሰኑ ከ11 አመት በታች ምናምን ከ13 ይሁን ከ11 አመት በታች ለሆኑት ደግሞ የዛ ተቃራኒ ነው ውድድራቸው። ዳገት መውጣት በሩጫ እዛ ዳገት ላይ እንትን ይላሉ። ወደ ዳገት መንከባለል አይችልም። መሮጥ ነው እንጂ መሮጥ ነው። የሚገርም ስፖርት እንግዲህ ከተባለ የሚገርም ስፖርት ነው። እና አሁን እንደዚህ አሁን ሜይ ወር ውስጥ ተወዳድረው ነበር። ዩቲዩበር ስትል ትናንትና አንድ ዜና እያየው ነበር። 2 ዩቲዩበሮች ሲዘዛቱ የነበሩትን አይተሃል? አሜሪካ ነገር የተገዳደሉት በጣም ይገርማል። እሱንም አብራው የነበረችውንም ልጅ ሚስቱንም ገደላት። ግን ታሪኩን ላላወቁት አጠር አድርገህ አንዴ ይዛዛታሉ መሰለኝ። ዩቲዩበሮች ናቸው። በላይቭ ስትሪም ላይ ነው ያየው። የተገደለውም እኮ ላይቭ ላይ ነው የተገደለውም እንደዛው። እና ሲዛዛቱ ቆዩ። ከዛ ያኛው ላይቭ እያለ ያለበት ቦታ ደግሞ ይታያል። ላይቭ ስትሆን ሄዶ በጥይት እሱንም ሚስቱንም እዛው ላይቭ ላይ እንዳለ ገደለው። በጣም የሚገርመው ንዴት የተናደድክ ጊዜ ምን ይሄ ቅጽበታዊ ንዴት አትለው። ይሄ ፕላን ነው። ግን ምንድነው መሰለህ ይሄ እኮ ንዴት አይደለም። ይሄ ወለ ሲዛዛቱ ቆይተዋል አይደል? ያድራሉ ይውላሉ እኮ በቃ ይሄ እኮ እየበረደ የሚሄድ ነው። ሄደ እስከ መግደል ወዲ ቅጽበታዊ ቢሆን ኦኬ ትላለህ። ይሄ እኮ ፕላን አድርጎ ሄዶ ነው እኮ የገደለው። ፕላን ቢያረጋውማ ሰው ሳያየው እሱም ሳይያዝ በደንብ አድርጎ እንደዛ ማድረግ ይችል ነበር። ግን ንዴቱን መቋቋም ስላቃተው ነው መሀል አደባባይ ላይ እንደዛ ያውላ ሰው እየተላለፈ እያየው አስበው እየተላለፈ በቃ ይሄ አውጥቶ እንጂ
ገባ እንደዛ ነው የሚመስለው ራሴ መቋቋም ስላቃተው በቃ እኮ የራሱ የሚወጥ እኮ በቃ አለቀ እኮ አከተመ አዎ ከዚህ በኋላ ታዲያ በቃ ምን ለዛውም ሁለት ሰው ለዛውም እየታየ በቪዲዮ ምንም አውቆ ሆን ብሎ እንደሆነ በጣም ከባድ የሚገርም ነው ስትናደድ ምንም አትበል ምንም አታርግ ምንም አትናገር ለምን ትጋረዳለህ ስለዚህ አርፈ ቁጭ በል የሚባለው ለዚህ ነው በታዲያ ትክክል ጸጥ ብለህ ማሳለፍ በቃ ዝም ያ ይገርማልና ለማንኛውም ውድድሩ በዛ አልቋል ከዚህ በፊት ዜና ላይ ቆይቷል አንድ እንደዚህ ወጣ ያለ ውድድር አምጥተን ነበር አስተዋውስ ሚስቶቻቸውን ተሸክመው የሚሄዱት የሚሮጡት እነሱ ደግሞ ቢራ ነው የሚጠጡት የሆነ ነገር በሚስቶቻቸው ኪሎ በሚስትየው ኪሎ ልክ ነው መሰለኝ ቢራ ተመዝኖ የሚሰጣቸው ነገር ነው እንደዛ ነው ያ ሽላሎ ፍራሙ ሚስት ካሸነፈ ጠገበ በርሜል ተሸክመው ነው የሚሄደው ያ እንለፍ ወደሚቀጥለው እሺ የሚቀጥለው ደግሞ ወደ ማይቀርባት ሀገር ነው የምንሄደው ቻይና ወደ ቻይና ነው የምንሄደው ቻይና ይሄ ኤአይ መቼም ብዙ ነገር ያሳየን ነው እያመጣ ነውና በጣም ኦንላይን ላይ አንድ የኤአይ ጎሪላ ሆኖ ጎሪላ ነው ግን እንደ ሶፋ ኢሜጅ ጀነሬት አድርጎ አንድ ሰው ዝም ብሎ ሼር ያደርጋል ስታየው ጎሪላ ነው እንዲ ቁጭ ያለ ጎሪላ ነው እና ከስሩ ግን ያስቀምጣል ሶፋ ነው ኦኬ ኖርማል ጽፎ ጀነሬት ያደርገው ነው ከዛ በኋላ ሌሎች ሰዎች ከስር አንዳንድ ሰው ይሄን ነገር የት ነው መግዛት ይችላል የት ነው የምንገዛው የሚል ኮሜንት ይጽፋሉ ጻፉለት እሺ ያንን ነገር ማን ያያል አንድ የሆነ የፈርኒቸር ካምፓኒ ያያል ኦኬ ወዲያው በቃ በተወሰነ ጊዜ ውስጥ አጥለቀልቀዋል ይሰሩታል ከዛ በጣም ፖፑላር በጣም ታዋቂ ይሆናሉ እነዚህ እንትኖች ማለት በቃ በጣም በእንትን ነው የሚሸጡት በወራፋ አይገርምና እንዲህ ብሎ ቅፍ ነገር ነው የሚያረጋግጥ ማለት ቁጭ ብሎ ያው እንትን ይላል ስታየው የእውነትም ደስ ይላል ያ እና በቃ ወዲያው አምርቶት መቸብቸብ ይጀምራል ማለት ነው እና በደንብ እየተሸጠለት ነው አማዞን ላይ ብትል ምን ላይ ብትል ምናምን በቃ በጣም ታዋቂ ሆኗል ቃጥለቅልቀውታል እና ዝም ላይ ጀነሬት ያደረገው ለሱ ምንም እንደ ምንም አይገልጽም እዚህ ላይ ዋጋው በነገራችን ላይ ውድ ነው ኦኬ እንደዚህ ሶፋ ቀለል ምናምን $9,995 ነው ያንዱ አራ በጣም በጣም ውድ ነው በጣም ግን ስታየው ያምራል ደስ ይላል ይፈልጋል አላወጣም ለሶፋ ለአንድ ፖልትሮን $9,000 አላወጣም ስለኮ ያለው ሰው ለጎሪላ ያው ታለን እኔም ቀልድ ነው $10,000 ኦልሞስት ዶላር ግን ኖርማል ገቢ ያለው ሰው 9,000 ለእንትን ማውጣት ነው ያራል አይሆንም ግን እንደዛም ሆኖ በጣም እየተሸጠለት ነው የሚገርም እና ምናልባት ተቀመጥ ማቴሪያሉም ነው ሁለተኛ ደግሞ ሁሉም ሰውም እንዳይገዛው አይነት ነገር ነው የሆነ ለግዠሪ እንዲሆን ነገር ነው ለግዠሪ እንዲሆን ዋጋውንም ገባ ወደ ላይ ወጣ ያረጉት እና ቻይና ውስጥ ይላል ይሄ ምንን ያረጋግጣል ቻይና ውስጥ ሁሉም ነገር ይቻላል በቃ ቻይና ውስጥ የማይቻል ነገር የለም ብለው ነው የሚሉት በቃ ምንም ነገር ያስኬዳል አዎ ማያመርቱት ነገር የለም ማያመርቱት ነገር የለም እና ለሰውየው ግን ምን ያርጉለት ምንም የተገለጸ ነገር የለም ግን ምንም ያርጉለት ብዬንም ገምት አዎ አንደኛ የራስ ፈጠራ ስራ አይደለም ኤአይ ነው እሱም አሁን የሆነ ህግ ካልወጣለት ራሱ አሁን መቀረጽ አለበት የሆነ ህግ ኤአይውን ቢሰራው እኮ አንተ የምታስገባቸው ነገሮች ናቸው የሚሰሩት አይደል ስለዚህ አንተ አይምሮ ውስጥ ያለውን ሐሳብ ወደ እንትን የሚያወጣልህ ነው ስለዚህ ሐሳብን ስትጽፍ ይሰጣል ነው ነገሩ አይደል ስለዚህ የአይምሮ ንብረትነቱ የሚረጋገጥበት የሆነ ህግ መቀረጽ አለበት ለኤአይውም ቢሆን እንግዲህ ያው ይሄ በደንብ አንድ እስኪለይለት አይደለ አሁን ገና ሁሉ ነገር ኤአይ ሆኗል ምናምን ያልፍና የሆነ እንትኑን ስቴፕ ላይ ሲደርስ ያረጉታል ይመስለኛል መቼም እና እንደዛ ሆኗል ለማንኛውም ግን የቢዝነስ ማይንድ ይገርማል በጣም ቢዝነስ ታደስ ይወል እንደዛ ነው ኮሜንት አይተ ወደ ቢዝነስ ተቀይሯል በጣም ነው የሚገርመው ይሄን ይመስላሉ ለዛሬ ይዣቸው የነበሩት እንግዲህ አሪፍ ነበሩ የሚገራርሙ ናቸው ክብራትና ክብራን ለዛሬ ዘንላችሁ የመጣነው ታሪኮች እነዚህን ይመስሉ ነበር አዳዲሶች ካላችሁ ሰብስክራይብ አድርጋችሁ ቤተሰባችሁን ሁኑ ስትገቡ ላይክ ያደርጋችሁ ደግሞ አሁን ላይክ እንድታደርጉ በትህትና እንጠይቃለን እንሰናበታለን አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን መልካም ጊዜ ባይ